የታባቱ ትሬኒክ እየተሰራ ነው። ወንድጁ ባንዴ እንዲጨርስ ማለት ነው። በኢትዮጵያ 33 ሚሊዮን 660 ሺህ ማንም ይገዛው ማን ነው? አንገት ክራውንና ቀበቶ ይሄ የምታዩት 1100 ኪሎ ነው። ፋሚሊያንስ አቤልኝ ዛሬም በተለመደው ባበደና በትሬንድ ቪዲዮ መጥቻለሁ። ቴዲ ማርሻ ዶሪንጉ ሊገባ ተፈራርሟል እየተባለ ነው። ሌሎች ያባቦዲ ቪዲዮዎች ተዘጋጅተዋል። ላይክ ሰብስክራይብ ያርጋችሁ እኔ ጋር ቆዩ። እስገረ ሰበር ዜና ተሰምቷል። ሰበር ዜና ሴዶ በቃ ተፈራርሞልሻል፣ ተስማምቶልሻል። ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበርም። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው የሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህ ተፈራርሞ ጨርሷል። መቼ ይሆን ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ያው በዚህ ቪዲዮ ሀሳባችን ማለት ነው መቼ ነው ጨዋታው መቼ ነው? እንደሰማችሁ ነው ከብዙ ውዝግብ ከብዙ ያው 10 ሚሊዮን 50 ሚሊዮን ካሸነፍከው በጣም ከብዙ ውዝግብ ማለት ነው ሴዶ በስተመጨረሻ ተስማምቷል። የተስማማውን በ10 ሚሊዮን ነው የሚሆነው እንጂ ካለ 10 ሚሊዮን ሴዶ አልስማማም እናቴ ትቆጣኛለች ብሎ ነበር። ብቻ ግን በ10 ሚሊዮን ተፈራርሟል ማለት ነው። ፋይቱን በጉጉት እንጠብቃለን። ፋሚሊያንስ እንጠብቃለን። ሴዶ ኮንትራቱን ከተፈራረመ በኋላ ማለት ነው ትሬኒንግ እየቀጠቀጠ ነው። ያበደ ትሬኒንግ እያደረገ ነው። የታባቱ ትሬኒንግ እየተሰራ ነው። ወንድጁ ባንዴ እንዲጨርስ ማለት ነው። ቆይ ግን ስንት ኪሎ ነው? በጣም ከባድ እኮ ነው ቤተሰብ። ዝም ብሎ እንደዚህ ወዘውዘዋል። ብቻ ግን ጆኒ ጁጁሱ ተዘጋጅ እንደማለት ነው ይሄ መልክ እና ቤተሰብ ሪንጉን እንጠብቃለን፣ ፋይቱን እንጠብቃለን። ማን የሚያሸንፍ ይመስላችኋል ጨዋታውን ጆኒ ኦር ሴዶ ማርሻል? እኔ በቃ በጣም ፋይቱን ለማየት ጓጉቻለሁ። እንደምታውቁት ሶሻል ሚዲያ ላይ ሴዶ ማርሻል በቃ ሲል ነው የምታውቁት። ጆኒ ጁጁሱም ደግሞ እገለዋለሁ እጨርሰዋለሁ 30 ሰከንድ ከመሙላቱ በፊት አጠናቅቀዋለሁ፣ እግርህን ሰብርልሃለሁ በማለት በዝምታ በቀስታ ነው የሚታወቀው። እና ማን የሚያሸንፍ ይመስላችኋል ቤተሰብ? ኮሜንት ላይ ሐሳብ አስተያየታችሁን። ያው እንደምታውቁት ቃሊ ቡቲክ ኢንተርናሽናል ሆኗል። አንድ ሂንድናት መሰለኝ ኮፒ አድርጋለች እሱን ቪዲዮ እስኪ እንየው። የታ አባቱ አገኘቻት አይደል እንዴ? በዚህ ቪዲዮ ምን ተረዳው መሰላችሁ? ቃሊ ቡቲክ ይገባዋል። እንደዚህ እየተሰቃየ ነው ለከስ የሚሰራው። ግን ሰሞኑን በጣም ጠፍቷል። ምን ሆኖ ቪዲዮ እየሰራ ነው? እኔ እየመጣኝ አይደለም። ቃሊ ቡቲክ በጣም ጠፍቷል። ያው ኢንስታግራም ላይም ካራት ምናምን ሊንቀሳቀስ አልቻለም። ቪዲዮ እየሰራ አይደለም። እስኪ ይሄን ቪዲዮ ለቃሊ ቡቲክ ሼር አድርጉለት፣ ላይክ ማርጉት እና ቪዲዮ ስራ ቦሉት። ቃሊ ቡቲክ ቪዲዮ ስራ ቫይራሊቲ ደግሞ ወደ ቻይና ወደ ሂንድ ደግሞ እንድትበተን ማለት ነው። ቪዲዮ ለቀቅ ባይል እንጠብቃለን በጉጉት። ቆይ ግን ቤተሰብ እኔ ብቻ ነኝ ግን እንደ ሲኒማ የምጠብቀው እንደ ፊልም በቃ ለቀቀ አለቀቀ ፓርት ስንት ደረሰ እያልኩ ማለት ነው። እስኪ እናንተስ ትጠብቁታላችሁ እንደዚህ ኮሜንት ላይ? ሎተሪ ዕጣ 5 6 እሺ 7 3 9 ምን አሸነፍን? የምን አሸነፍ ነው? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት ታባቱ ትክክለኛ ያረዳድ ብራዘር፣ ትክክለኛ ያረዳድ። አንቺ የተጠቀምሽው ሎተሪ ደረሰን ነው መጠቀም የነበረሽ ግን አበቃ ሎተሪ ደረሰው። አሁን ሎተሪ ስለደረሰው ብቻ ደረሰን የምን አባቱ ነው የሚደርሰሽ? እናቴዋ ደረሰው ነው የሚባለው። አበቃ ያበደ ትምህርት አስተምረህልናል። ሎተሪ ባይደርሰንም ብቻ ግን ያበደ ትምህርት ነው። በኢትዮጵያ 33 ሚሊዮን 660 ሺህ ማንም ይገዛው ማን ነው? አንገት ክራውንና ቀበቶ ይሄ የምታዩት 1100 ኪሎ ነው። በድርሃም ደግሞ 660 ሺህ ድርሃም ነው። እና የትም ሀገር የምትፈልጉ ሰዎች ልክ እንደዚህ አይነት ወርቅ በጣም የሚያማምሩ አሉ።
21 ካራት የባህሪ ነው። ይሄንን ያህል አማውንት ገዝታችሁ በአመት ውስጥ ደግሞ ደብል ይሆናል። የዚህ ዋጋ ወደ 60 ሚሊዮን ከዛ በላይ ይገባል። የወርቅ ዋጋ በየጊዜው እየጨመረ ነው የሚሄደው። ስለዚህ ትርፋማ ያደርጋችኋል ማለት ነው። ይሄንን አስቀምጣችሁ ብራችሁን ኢንቨስት ማድረግ ትችላላችሁ። መግዛት የምትፈልጉ እንዳያመልጣችሁ በዚህ ቁጥር ኮንታክት። ወይኔ ድፍረት መግዛት የምትፈልጉ በዚህ ስልክ ቁጥር ኮንታክት አድርጉ። ሰምታችኋል ቤተሰብ። አሁን እስኪ ማን ነው የ33 ሚሊዮን ማለት ነው እንደዚህ አንጠልጥለው የሚሄደው ደግሞ ረጅም ነው። እንዴት ነው አሁን ይሄንን ወርቅ አድርገህ ከተማ የምትዞረው? እንደዚህ አንጠልጥለህ እንዴት ነው የምትዞረው? የወርቅ ጉዳይ ግን ወዴት ገባ? 33 ሚሊዮን እኔ የፈለገ ቢሊዮነር በሆነ ማለት ነው ማርያምን ነው የምላችሁ አልገዛም። ግን በአንድ ሳይድ ጥሩ ወሬ አውርታለች። አትራፊ ነው። ቀጣይ ዓመት 66 ሚሊዮን ሆነው የምታገኙት ብላለች። በዚህ በቃ ለመሸጥ ገዛ ነበር። እንዳሳብ ከሆነ በቃ ይሄ ወሬ ግን እንዳሳብ ከሆነ እንዳሳብ መቼ ነው ሪሉ የሚደርሰው? እንዳሳብ ነው ብቻ። ግን ቤተሰብ እስኪ መግዛት የምትፈልጉ ማለት ነው ኮንታክት ላደርጋችሁ ዝግጁ ነኝ ብላችሁ እንዳሳብ ምን ትላላችሁ? ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ምንድነው እናቱ ናት ወይስ በጣም ውድድ ነው ማድረግሽ? ምን አገባችሁ? የፈለጉትንስ ቢያደርጉ ምን ቤት ናችሁ እናንተ? እንደ እናትም እንደ ሚስትም የሚሆን ሚስት ተገኝቶ ነው። ይሄ እኮ መታደል ነው። አዎ አግብቶ አሳብዷቸዋል። ገና አስወልዶ ያከስላቸዋል። በርታ ወንድሜ። ምን አገባሽ? የት አባታቸው ወንድሜ? አንተም በርታ እህቴ፣ አንቺም በርቺ እህቴ። ደግሞ ዘረጠጥክ ብላችሁ ደግሞ ስሙን አጥፋሉ። ለማንኛውም የአብርሃምና የጋሽ ያዕቆብ የአብርሃምና የሳራ ያርግላችሁ። አሜን በሉ። እነሱን ተወት አድርጓቸው። ምን አለ እሱ አገባት እንጂ አጠባ አተ ለቤቱ አዲስ ከሆናችሁ ይነካካውን ነካኩት። ይመቻችሁ። ጠፍተን ነበር። አረላሽ ቆይ ግን እውነት ነው እንዴ? እነዚህ ተፋቅረዋል? ገና ወልደውም ያስደነግጡናል። ባይዘው ብቻ ግን ነው የሚያስብለው ፍቅራቸው። ገና ምን አይተን ወልደው ዘምደው ያሳዩናል። የታባቱ እና ፋሚሊያስ ለቤቱ አዲስ ከሆናችሁ እንዳሉት እንደሰማችሁት ማለት ነው የሚደረገውን አድሮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ጸዴና ቪዲዮ እስከምንገናኝ የዛሬ ቪዲዮአችን ይህን ምስል ነበረ። ሐሳብ ሴት ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። በያላችሁበት ሲዩ